በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ አድርጌ ለምወዳችሁና ለማከብራችሁ በክርስቶስ ኢየሱስ ወንድም እህቶቼ ከሁሉ በማስቀደም በእግዚአብሔር አባታችን በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምን አላችሁ? እንደምን ከረማችሁ? የእግዚአብሔር ሰላም፣ የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት በሁላችሁ ልቦና ውስጥ ይረፍ ይደር። እንደምን ከረማችሁ? ዛሬ ትንሽ ስለ ጸሎት ጊዜው የጸሎት ጊዜ ስለሆነ ሁልጊዜም ጸሎት ቢኖርም የበለጠ እግዚአብሔርን በጸሎት ቀርብበት በጸሎት እግዚአብሔርን የምንለምንበት ሰዓት ስለሆነ አንዳንዶች ከስራ ብዛት ከአንዳንድ ሁኔታ ጸሎት እየተቋረጠብን ነው፣ ጸሎት ሳንጸልይ እየወጣን ፈተና እየገጠመን ነው ያሉ ስለምትሉኝ ለምትጸልዩም ጸሎት አቋርጣችሁ ለምትውሉም ሰዎች ሊጠቅም ይችላል የሚል ሐሳብ ይዤ በቃል ወደ እናንተ መጥቻለሁኝ። በጽሁፍ ሲሆን ትንሽ ይረዝምብናል ብላችሁ ባላችሁት ምክንያት እኔም በቃል አጭር ስለ ጸሎት ግልጽና አጠር ያለ መልእክት ልኬላችኋለሁ። እንግዲህ ጸሎት ብዙ ከብሉያት ተነስተን እስከ ሐዲሳት ብናይ ጸሎት የሌለበት ስርዓት የለም። ደግሞ የትኛውም ሃይማኖት ውስጥ ብንኖር በየትኛውም ሃይማኖት ውስጥ ጸሎት የሌለበት ሃይማኖት ተብሎ የተጠራ የለም እና ይልቁንም እኛ ደግሞ በክርስቶስ ኢየሱስ በአብ ወልድ መንፈስ ቅዱስ በስላሴ የምናምን ወንድሞች፣ እህቶች፣ ቤተሰቦች ክርስቲያኖች ሁልጊዜ መጸለይ እንዳለብን ጌታችን አምላካችን በቃሉ አስተምሮናል። ወደ ፈተና እንዳትገቡ ትጉና ጸልዩ በሚል ሰው መቼም ተፈጥሮ በዘመኑ ሁሉ ፈተና አይገጥመኝም የሚል ሰው የለም። ግን ፈተና ቢገጥመን እንኳን የምንጸልይ ከሆነ ፈተናውን የምንችልበት፣ የምንወጣበት፣ የምንድንበት መንገድና በር እግዚአብሔር ስለሚሰጠን ፈተናውን በቀላሉ እናልፈዋለን ማለት ነው። ስለዚህ ዘወትር መጸለይ እንዳለብን ደግሞ በሚገርም ሁኔታ ቅዱስ ጳውሎስ በብዙ ምዕራፎቹ ገልጾልናል። እንደው አጠር ባለ መልኩ እኔ የማሳያችሁ አቤቱ የሚለምኑን ስማቸው፣ አቤቱ የምንለምንህ እኛ አንከሰስ፣ በመከሰስ ጊዜ በጠላታችን ላይ እንኑርበት እንጂ ዘወትር እንድንጸልይ አድርገን ከጠላታችን ማታለል እንጠበቀት ዘንድ የዘላለም ንጉሥ ሆይ ስማን ብሎ ይሄ ታላቁ የቃል ኪዳናችን ጸሎት ይነግረናል። ከዚህ አንፃር ጸሎት እንደው በብዙ ሁኔታ ውስጥ ለምንኖር ላለን ሐሳባችን እንዲፈጸም ማንነታችን በእግዚአብሔር ፊት የከበረ እንዲሆን ጸሎት እጅግ ወሳኝነት አለው። ጸሎት ካልጸለይን በጣም ኃጢአት ነው። አለመጸለይ ዕዳ ነው። ስለዚህ አለመጸለይ ኃጢአት እንደሆነ አንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ ተጽፏል እና ሁልጊዜ ክርስቲያኖች መጸለይ ይገባናል ማለት ነው እና ስለዚህ ቅዱስ ዳዊትም የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ነው ይላል። ጻድቃን ጮሁ እግዚአብሔርም ሰማቸው ይላል። እኛ ስንጸልይ እግዚአብሔር ነው የሚሰማን፣ መልስ የሚሰጠን እግዚአብሔር ነው። እንዲሁም በአንደኛ በቅዱስ ጴጥሮስም እንደዚሁ ይለናል። ይህንኑ የቅዱስ ዳዊትን ቃል ጠቅሶ ነው የሚነግረን። ምዕራፍ 3 ቁጥር 12 ላይ ይህንኑ ቃል ይነግረናል እና ጸሎት ትልቅ ኃይል አለው። ስለዚህ ጸሎት እንደው ባጭሩ እንዴት ነው ብለን ስንመለከት ጸሎት ሰው በእግዚአብሔር መልክና ምሳሌ ለእግዚአብሔር ስለተፈጠረ ከእግዚአብሔር ጋር ለመገናኘት ይፈልጋል። መገናኛውም ጸሎት ስለሆነ ይጸልያል። ሌላ እግዚአብሔርን የምናገኝበት መንገድ፣ ከእግዚአብሔር ጋር የምንነጋገርበት መንገድ፣ የምንገናኝበት ዘዴ የለንም። ከእግዚአብሔር የሚያገናኘን እግዚአብሔር ጋር የሚያነጋግረን ጸሎት ነው። ስንጸልይ ከእግዚአብሔር ጋር እንነጋገራለን። መጽሐፍ ቅዱስ፣ ወንጌል፣ ዳዊት ስናነብ ደግሞ እግዚአብሔር ይነግረናል፣ ይመክረናል፣ እግዚአብሔር ያናግረናል ማለት ነው። ስለዚህ
በማንኛውም ሃይማኖት ጸሎት አለ። የክርስቲያን ጸሎት ግን በክርስቶስ አማካይነት ስለሆነ ሁኔታው የተለየ ነው። ጸሎት ከእግዚአብሔር ጋር ያለን የመገናኛ ምልክትና የግንኙነታችን ማጽኛ ነው። ጸሎት ህብረትን፣ ምስጋናን፣ ስግደትን፣ ንስሐን፣ ልመናን፣ ምልጃን ያጠቃልላል። ሰዎች በልዩ ልዩ አቋቋምና ወይ ተቀምጠው ከበሽታ አንጻር እንዲሁ ደግሞ የበረቱ ተንበርክከው ሊጸልዩ ሊማጸኑ ይችላሉ። ስለዚህ ጸሎት ቆመን ቦታና ጊዜ ይዘን ልንጸልይ ይቻላል። ዋናው ነገር ግን የልብ መሰበር ነው። ዮሐንስ 4 ቁጥር 20 ላይ እነ ሙሴ እነ ሳሙኤልና እነ ጳውሎስ ጸሎታቸውን ጽፈውልናል። ዳዊትም የጸሎት መጽሐፍ አበርክቶልናል። ክርስቶስ በቃልም በስራም የጸሎትን መንገድ አስተምሮናል። ሉቃስ 11 ቁጥር 13 እግዚአብሔር የልጆቹን ጸሎት በደስታ ይሰማልና ጸሎት ብዙ ኃይል አለው። ይህንን ደግሞ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 12 ቅድም እንዳልኳችሁ ማየት ይቻላል። ያዕቆብ 5:17 አለመጸለይ ኃጢአት ነው ብሎ ደግሞ አንደኛ ሳሙኤል ቀደም ሲል እንደገለጽ ነው ይነግረናል። ጸሎታችን እንደሚከተለው መሆን አለበት። በእምነት ዕብራውያን 11 ቁጥር 6 በኢየሱስ ስም፣ በክርስቶስ በድንግል ማርያም ስም፣ በቅዱሳን ስም፣ በእግዚአብሔር ስም ፊት ቆመን የምንጸልየው ጸሎት እግዚአብሔር ጸሎታችንን ይሰማናል። በቅዱሳን ፊት፣ በመላእክት ፊት፣ በጻድቃን በሰማዕታት ስዕላቸው ፊት ቆመን የምናመሰግነው እግዚአብሔርን እስከሆነ ድረስ ቅዱሳንን እስከሆነ ድረስ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ያለ ጌታ እነዛን ቅዱሳንን የባረከ የቀደሰ የነሱ በረከት በእኛ ውስጥ አድሮ በእኛ ሕይወት ውስጥ የምንሻውን ይፈጽምልናል፣ ከምንፈራው ያድነናል፣ የነሱ በረከት ይባርከናል፣ ወደ ንስሐ ያመጣናል። በእግዚአብሔር በልጁ በኢየሱስ ክርስቶስ ከኃጢአት ነጽተን በኢየሱስ ክርስቶስ ደም ታጥበን በስጋው ከብረን ዘላለማዊ መንግስት እንድንወርስ ያግዘናል ማለት ነው። እንደ እግዚአብሔር ፈቃድ ደግሞ በአንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ እንደተጻፈ በመንፈስ ቅዱስ ፊት ቆመን መንፈስ ቅዱስ መንጻትን፣ መጽናትን በውስጥ በልቡናችን የጥርጥር፣ የክህደት፣ የኑፋቄ፣ የስንፍና አንዳንድ ሰዎች ከምትሉት እየተነሳው ነው ስዕሉ ፊት ስቆም አፌ እንዲሳደብ ወይ ደግሞ የተለየ መጥፎ ስሜት በውስጥ ይመላለሳል ስላላችሁ ይሄ የዓይነ ጥላ መንፈስ ስለሆነ በስዕሉ ፊት ቀርባችሁ በምትጸልዩበት ጊዜ በተንበርክካችሁ እየጸለያችሁ በመቁጠሪያ ስትቀጠቅጡት ያን ጊዜ ይሄ በውስጣችሁ ሆኖ ስዕሉን የመሳደብ የመንቀፍ ወይም ደግሞ ጥሩና መልካም ነገር እንዳላደረጋችሁ አድርጎ የሚሰማችሁን ስሜት ሰብሩታላችሁ ማለት ነው። ከዚህ አንጻር ስትጸልዩ የዘወትር ጸሎትን አድርጋችሁ የዕለት ውዳሴ ማርያም ከዛ ደግሞ አንቀጸ ብርሃኑን፣ ሰይፈ መለኮት፣ ሰይፈ ሥላሴን፣ ዳዊትን አቅም ካላችሁ የማይቀር ግን የእመቤታችን የአርጋኖ መጽሐፍትን ብትጨምሩበት ጠላት በቅርብ እንደሚወድቅላችሁ ፈተና የሆነባችሁ ነገር እንደሚወገድ የታመነና የተረጋገጠ ነው። ስለዚህ በምትጸልዩ ጊዜ ንስሐ ገብታችሁ ከማንም ደግሞ ንስሐ ስለመግባት በመዝሙር 66:18 ላይ ተጽፎላችኋል። በማንም ላይ ቂም በቀል ሳትይዙ። ይህንን መቼም መናገሩ ለእናንተ በጣም ጊዜ
እንትን ማለት ነው፣ ማጥፋት ነው። ለምን? ሁሉን ስለምታውቁ ማለት ነው። ይቅር ባይም በመሆን የምንለምነው ጸሎት፣ የምንናገረው ንግግር በእግዚአብሔር ፊት ቆመን እስከሆነ ድረስ ሰዎችን የሚያንጽ ለኛም ሕይወት የሚሆን ስለሆነ በማንኛውም ጊዜ ሁሉ ጸሎት አስፈላጊ ስለሆነ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ተጠቅሶ እናገኛለን። ስለዚህ ጸሎት በጣም ወሳኝና አስፈላጊ እንደሆነ እንድታውቁና በጸሎት እንድትጸኑ እንድትበረቱ ስራችሁን አስቀድማችሁ ስለ ጸሎት ችላ ብላችሁ የምትወጡትን ነገር እንዳይለምድባችሁ ለማለት ነው ዛሬ እንግዲህ የመጣሁት። ጸሎታችሁን አታቋርጡ። በጸሎታችሁ አሸናፊዎች ትሆናላችሁ። ጸሎታችሁን እግዚአብሔር ይቀበላል። ጸሎታችሁን ስትጸልዩ ከእግዚአብሔር ጋር እየተነጋገራችሁ መሆናችሁን አስባችሁ በንቃት በጽናት እግዚአብሔር ፊት እንደቆማችሁ አድርጋችሁ የዘወትር የምስጋና መስዋዕታችሁን በእግዚአብሔር ፊት ማቅረብ ተገቢ ስለሆነ ጸሎት አታቋርጡ። ጸሎት አትተው። ጸሎት ሳትጸልዩ ወደ የትኛውም ተግባራችሁ ወደ ውጭ ወዳለውም በቤት ውስጥም ወደምትሰሩት ባትሄዱ መልካም ነው። ቤት ውስጥም ጸልያችሁ የምትሰሩት ስራ የተባረከ ይሆናል። ከውጭም ወጣችሁ የምትሄዳችሁ ብዙ መንገድ ርቃችሁ ሄዳችሁ የምትሰሩት ስራ በመንገድም ምንም ሳይገጥማችሁ በመስሪያ ቤታችሁም ከሰው ጋር በፍቅር በሞገስ በጸጋ በበረከት ስለምትሰሩ የሰራችሁትንም ስራ የተባረከ ስለሚሆን እንግዲህ ደግሞ የማይጸልዩ የማይንበረከኩ የማይጾሙ የማይሰግዱ ሰዎች እናንተ በምትሰሩት በፊታቸው ስትቆሙ ስትጠጓችሁ ይፈሯችኋል። ለምን? በውስጣቸው ያለው ፈሪ መንፈስ የናንተ በእግዚአብሔር ፊት ቆማችሁ የጸለያችሁት ጸሎት በሞገስ ወደ እነሱ ስትሄዱ ቃላችሁ ይሰማል። በልባቸው ያደረ ሰይጣን እነሱ ደግሞ ያፍራል፣ ይፈራል፣ ስራችሁን ይከሳል፣ የሰራችሁትን ያበላሻል፣ እንዳልሰራችሁ አድርጎ ለማማት ለማሳቀል ባለቆቻችሁ ፊት ለማዋረድ ጥረት ያደርጋል። ይህ ሁሉ የሰይጣን ፈተና መሆኑን አውቃችሁ ሳትጸልዩ አትሄዱ ለማለት ነው። እግዚአብሔር ስለነበረን ጊዜና ሰዓት ጊዜውን የባረከ ሰዓቱን የሰጠን እንድንማርበት የፈቀደ የሰራዊት ጌታ የእስራኤል አምላክ የሁላችን አምላክ መድኃኔዓለም ኢየሱስ ክርስቶስ በሰላም በጤና እንዳሳደረን በሰላም በጤና ያውለን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።